የተናገርከው አይ አይደለም እና እሷ እንዳልሆነች በምን አባወቅ እሷ ካልተነገረች አንተ ነው አቶ ባይሉና ሳሚ ተፋጠጡ ሁለቱም በቁጥጥር ስር ዋሉ ሴራቸውም ታወቀባቸው ሰላምም እውነቱን አወቀች አቶ ባይሉና ሳሚ አሁን ላይ ተጣሉ ሲሰሩት በነበረው ነገር አለመስማማት አሁን ላይ ሁለታቸውም ተፋጠዋል አቶ ባይሉ እገልሃለሁ እኔ ማን እንደሆንኩ አታቀኝም ብሎ ሳሚን ያስፈራራዋል ሳሚም አዎ ልክ ነው በማለት ቆይማ ቦታ ነው ማስገባህ ሲልም ሲዝትበትም ነበረ በጣም ተበሳይቶና ተናዶ ቆይ ግን አንተ ነው የተናገርክ ተናገር ምን ይዘጋሃል ብሎ ሳሚ ላይ ይፈጥበታል ሳሚም ደግሞ አይ እኔ አይደለውም ይላል እና ታዲያ ይህንን ካለሆነ ወይም ደግሞ አንተ ካልተናገርክ እሷ አለመሆኗን በምን አወክ ይለዋል አቶ ባይሉ በጣም ይናደድና ሳሚን አንተ ካዲነህ አምኘህ ነበረ ቆይ ግን ለምንድነው እንደዚህ ያደረከው ቆይልህ በቁም ነው ቆዳህን የምገፍልህ እኔ ባይሉ አይደለውም ይህን ነገር አድርገው ከሆነ አለቅህም ይለዋል ሳሚ ምንም አይነት መልስ መመለስ አልቻለም ነበር ቃልም ውሃ ውስጥ በመግባት ራሷን ትስታለች አቶ ባይሉም ከተጨቃጨቀም በኋላ ሳፋ ውስጥ ቃል ተጀፍቃ ነበረ እናም ቃልም ራሷን ስታለች አቶ ባይሉ በጣም ይደነግጥና ቃል እያለም እሷን መጣራት ጀመረ ቃል ግን ምንም አይነት መልስ መመለስ አልቻለችም ነበር ቃልም ራሷን ስታ ብሌን ትመጣለች ብሌንም ቆይ ግን ምን ሆና ነው ቃል ቆይ ግን ምን ሆነሽ ነው ቆይ እናንተ ግን ምንድን ያደረጋችኋት ምንስ ብታደርጓት ነው እንደዚህ የሆነችው ብላ አቶ ባይሉና ሳሚ ላይ ትፈጣለች ቃልም ራሷን ስታ በወደቀችበትም ሰዓት አሁን ላይ ብሌን በጣም አዝናና እንዲሁም ደግሞ ተከፍታ ዋክሽን ምንም እንኳን ብትጮብኝ ይሻላል ነገር ግን እንዳትሞችብኝ እያለች ብትቀሰቅሳትም ግን ደግሞ ልትነቃ አልቻለችም አቶ ባይሉም በጣም ይሰማዋል ወይኔ በኃይሉ በቃ ይሄን ያክል ማቆየት አልነበረብኝም በቃ ልጅቷን ገደልኳት ማለት ነው ይላል ይህንን አቶ ባይሉና ሳሚ እየተጨቃጨቁ ውስጥ ሳፋ ውስጥ ከዘፈቃትም በኋላ በፍጹም ሊያቃናት አልቻለም ነበር እነሱ በሚጨቃጨቁበት ሰዓት ብዙ ጊዜ ስለቆየችም ራሷን ስታ ነበረ የወደቀችው ይህንን ያደረገው በኃይሉ ወይኔ መቆየት አልነበረብኝም በሚል ሰዓት ብሌን ሰማለች ብሌንም ምንድነው ያልከው ለምንድነው ያቆያት ምን ሆነ ነው ብላም ጠይቀዋለች ግን ይህን ሲሰማ በጣም ተናዳና ተበሳይታ ቆይ ግን አንተ ነው ወይ ይሄ ሁሉ ነገር ያደረከው ለካ አንተ ሰውን ማሰቃየትና ሰውን መበደል አይሰለችም ወይ ምን አይነት ጨካኝ ብትሆን ነው ብላ ሂዳ ጎሮሮን ታንቀዋለች አቶ ባይሉም ደንግጦ ስለሆነ ምንም ነገር ብሌንን አላላትም ነበር ሳሚም ደንግጦ ወደ ቃል ሄድና ቃልን ይጫናታል ወይም ደግሞ ውሃው እንዲወጣላትኝ ወደታች ሲዘቀዝቃት ግን ደግሞ ቃል ልትነቃ አልቻለችም ግን ምን አይነት ሰው ብትሆን ነው አንተ ቆይ ግን ከሰው አልተፈጠርክም ወይ ይህን ያክል ቃል ምን ብታደርግ ነው እንደዚህ ያደረካትኝ ምን አይነት ጨካኝ ነህ አንተ ቆይ ግን ሰዎችን መበደልና ማሰቃየት አይሰለችም ወይ በማለት ብሌንም በጣም ተናዳ ስትለው ግን ደግሞ አቶ ባይሉ ምንም አይነት መልስ መመለስ አልቻለም ነበረ ይህ ለሱ ከባድ ነበር በተለይ ደግሞ ሰላምን ምን ብሎ እንደሚያሳምናትና እንዲሁም ደግሞ ብሌንን ወይም ቃልን ወደዛ ቤት ያመጣበት ምክንያት ሳይሳካለት ሁሉም ነገር ሲከሽፍ በጣም ነበረ ያበሳጨው ይህንን ያሰበው በኃይሉ ብሌንን ምንም ነገር ሊናገራት አልቻለም ነበር ምክንያቱም ደግሞ ድንጋጤ ውስጥ ስላለ አሚ ቃልን ዘግዝቋትኝ ውሃው እንዲወጣላት ካደረጋትም በኋላ ቃልም ድምጽ ማሰማት ጀመረች እንዲሁም ሳሚ በጣም ደስ አለውና ቃል ነቃሽ ማለት ነው ብሎም በጣም ደስ ይለዋል ይህንን ሲላ ብሌን ስትሰማ አቶ ባይሉን አንቃ እንዳዘችው ነበር ትለቅና ወደ ቃል ትሄዳለች አቶ ባይሉም በጣም ደስ ይለዋል ቃል በመንቃቷ በጣም ደስ ብሏትኝ እውነት ለመናገር የሞትሽ መስሎኝ በጣም ጨንቆኝ ነበረ አሁን ግን ደህና ነሽ ወይ የሚያምሽ ከሆነም ወደ ሐኪም ቤት እንሂድ ብላም ጠይቃታለች ይህንን ስትላትኝ ቃልም ብሌን እባክሽን አሁን እኔ ደህና ነኝ በቃ አያስፈልግም እያለችም አቶ ባይሉን
በክፉ ዓይኗ ነበር ስታየው ነበረው። አቶ ባህሉ ለዚህ ድርጊት ያደረሳት እንደሆነም ስለምታውቅ ነበር። ነገር ግን ቃል ብሌንን በጣም ብዙ ነገር ብታሰቃያትም አሁን ላይ ግን ቃል ነች ከጎኑ ያለችው። እናም አቶ ባህሉም ስለጨከነባትኝ ይህንን ደግሞ ለእሷ በጣም ከባድ ነው። አሚም ቁሞ እየታዘባቸው ነበረ። በተለይ ብሌን ለቃል ያላት ነገር ብሌን አሁን ላይ በጣም ቃል ልትሞት ነው ብላ ደንግጣ ስለነበረና እንደውም ስታሳየው የነበረው ነገር ሳሚን በጣም አስገርሞታል። እውነት ለመናገር ቆይ ግን ብሌን ምን አይነት ሰው ብትወይ ነው ቃል አንቺን ለማሰቃየት በጣም ብዙ ነገር እያደረገች ነው። አንቺ ግን እሷ እዚህ ታመመች ብለሽ በጣም ብዙ ነገር እያደረግሽ ነው። ምን አይነት ልብ ቢኖርሽ ነው? በጣም ይገርማል በማለት ራሱን እሷን እያየ በጣም የዋህነቷና እንዲሁም ደግሞ እንደዚህ የማዘኗን ይገረመዋል። እሱም ይገረማል። ሞባይሉም ቃልዬ በጣም ይቅርታ አድርጊልኝ አውቄ አይደለም ብሎም ይላታል። ቆይ ምንድን ነበር ያልከኝ? ለገነት ነግረሻታል ነው ያልከኝ አይደል ብላም ስትጠይቀው አቶ በኃይሉም በጣም ይደነግጣል። ሌንም ይህን ስትሰማ ለገነት ማለት የኔ እናት ከዚህ ውስጥ ምን ያገባታል? ምንስ ያገናኘታል? ብላም ትጠይቀዋለች። አቶ በኃይሉ በጣም ይደነግጣል። እንዲሁም ሳሚ እናም እሱን አላቅም በኃይሉን ጠይቂው ለገነት ነግረሻታል ብሎ እኮ ነው እዚህ እንደዚህ ያደረገኝ ብላም ትለዋለች። ልህ በኃይሉ ከእናቴ ጋር ምንድን ያለህ? እናቴን አንድ ነገር አድርጋታለሁ ብትል ግን ደግሞ ሚስጥራችሁን በአደባባይ ነው የማወጣለህ ብላም ትለዋለች። አቶ በኃይሉን በጣም ይደነግጥና ይኸውልሽ ብሌን እንደሱ አይደለም እኮ ይኮ እንደዛ አይደለም አይ አይደለም ትለዋለች። አቶ በኃይሉም ቃል ቆይ ግን ምን እየሆንሽ ነው? ምንስ እየተናገርሽ እንደሆነ ይገባሻል? ብሎም ይፈጠጥ ይልባታል። አዎ ወሬኛ ነሽ ብለኸኝ አይደለ? ስለዚህ ወሬኛ በሆንማ እኮ ሁሉን ነገር እነግራት ነበር ትላለች። ይህንን ስትሰማ ብሌን ቆይ ምንድን ነው የምትረግኒ? ምንድን ነው የተፈጠረው? ብላም ትላለች። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብናችሁን ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። አደራ ቀጣይ ክፍል እያላችሁ መጥቻለሁ። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶኝ እኔም በየጊዜው የሳቱ አዳዲስ ቪዲዮችን ወደ እናንተ አቀርብላችኋለሁ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ገና ዛሬ ይህን ቻናል የምታዩ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ቀጥታ ወደ ቪዲዮ። ብሌን ዛሬ እውነቱን አወቀ። ምን ተፈጠረ? ብሌን እስካሁን ድረስ የያዘችውን ሚስጥር አወጣዋለሁ ልባ ኃይሉ እናቴን አንድ ነገር ብታደርግ ሚስጥራችሁን በአደባባይ ነው ማውጣው ብላም ትላለች። እንዲሁም አቶ በኃይሉ ምን እያልሽ ነው እንዴ? ምንም ነገር አልተፈጠረም ብሎ ይላታል። አዎ ተፈጥሯል ብላም ቃል ትናገራለች። ቆይ ግን ለምንድን ነው እንደዚህ እየተናገርሻለሽው? ሲላትም አዎ ወሬኛ ነሽ ብለሃል፣ ስለዚህ እውነቱን እናገራለሁ ብላ ቃልም ትፈጥበታል። ለገነትም ሆነ ለብሌን ያው ነው ብላም ትለዋለች። ምንድነው ቃል እውነቱን ንገሪኝ፣ ከእናቴ ጋር የሚያገናኘው ነገር ምንድን ነው ብላም ትጠይቃለች። ኤልሽ አልማዝ ትክክለኛ እናትሽ እንዳልሆነች ለገነት ነግረሻታል ብሎ ነው ይህን ያክል ሲያሰቃየኝ የነበረው ብላም ትላለች። አቶ በኃይሉም በጣም ይደነግጣል። በጣም ይቅርታ አድርግልኝ ብሌን፣ አልማዝ ትክክለኛ እናትሽ እንዳልሆነች መናገር ነበረብኝ ትላለች። እሱን ነው እንዴ? ለማንኛውም እኔ አልማዝ ትክክለኛ እንዳልሆነች እናቴ እንዳልሆነች አውቅ ነበር፣ ግን እናንተ ግን ሴራችሁ